ሰላም ጤና ይስጥልን እንደምን ቆይታችኋል የበጸሎት ቲዩብ ተከታታዮቻችን የትንሳኤ በዓል ለኛ ለክርስቲያኖች ትልቅ መንፈሳዊ ትርጉም ያለው በዓል ነው። ይህን በዓል ስናከብር እንግዲህ ከመብል ከመጠጥ ባሻገር በዓሉ የሚከበርበትን ዓላማ በማስተዋል እንድናከብር እንግዲህ በዚህ አጋጣሚ መልእክታችንን እያስተላለፍን በዓሉን ምክንያት በማድረግ የበዓሉ የትንሳኤ በዓል አከባበር በመጽሐፍ ቅዱስ እይታ ምን እንደሚመስል እንዲሁም እኛ ክርስቲያኖች ይህን በዓል ስናከብር ምን ማሰብ እንዳለብን የሚያስቃኘንን ልዩ የበዓል ዝግጅት ወደ እናንተ ይዘን መተናል። ይህንም ዝግጅት ደግሞ ወደ እናንተ በማቅረብ በኩል እኔ ቅድስት ደገፉ ከመላው ከፕሮግራም አዘጋጅ ክፍል ጋር በጋራ በመሆን ወደ እናንተ የምናደርስ ነው የሚሆነው። የእናንተ ቆይታ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ብዙ መንፈሴ ሆነ ሕያው እኔም ተነሳው በትንሳኤው። በቅድሚያ እንኳን በደህና መጡ ለማለት እወዳለሁ። እንኳን ደህና ቆያችሁ እላለሁ። እንግዲህ በጣም እጅግ አድርገን እናመሰግናለን ግዞትን ሰውተው ከኛ ጋር ቆይታ እንዲያደርጉ በዚህ ስለተገኙልን። በቅድሚያ እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። እናንተንም እንኳን በሰላም አደረሳችሁ። እሺ መልካም እንግዲህ በመጀመሪያ እንተዋወቅ ስሞትንና የት እንደሚያገለግሉ ለተመልካቾቻችን ራስዎን ያስተዋውቁ። ከዛ በመቀጠል ደግሞ አጠቃላይ የትንሳኤ በዓል አከባበር እንደ መጽሐፍ ቅዱስ ምን መምሰል እንዳለበት በዓሉስ ለምን አስፈለገ መከበሩ የሚለውን ጥያቄዎችን አብረን የምናነሳ ነው የሚሆነው። ይሄ ለማ ሞገስ ይባላል። ማገለግለው ባታ አጥቢያ የዲላ አማኑኤል ህብረት ቤተክርስቲያን ናት። እንዲሁም ከዛ ባሻገር አለፍ ሲል የዲላ ወንጌላውያን ቤተክርስቲያናት ዋና ሰብሳቢና ጌዲዮ ዞን ወንጌላውያን ቤተክርስቲያናት ሰብሳቢ ነኝ። በእነዚህ ስፍራዎች ላይ አገለግላለሁ። እንግዲህ የትንሳኤ በዓል መጽሐፍ ቅዱሳዊ ትርጉም ያው እንደ ጠየቅሽኝም ወይም እንዳነሳሽው መጽሐፍ ቅዱሳዊ ነው። የትንሳኤ በዓል ትንሳኤ ማለት እንግዲህ መነሳት ማለት ነው። ጌታችን ኢየሱስ ክርስቶስ መድኃኒታችን የዓለም መድኃኒት ሆኖ ወደ ምድር መጣ። 33 ዓመት ተኩል በምድር ላይ ከኖረ በኋላ ስለኛ በደልና ኃጢአት ሁሉ ስለ ሰው ልጆች ሁሉ ዘር፣ ቀለም፣ ነጭ፣ ጥቁር ሳይል ለሁላችንም በደልና ኃጢአት ሞተልን። በሶስተኛው ቀንም ደግሞ በክብር ተነሳ። ጌታችን ኢየሱስ ክርስቶስ ምንም በደል፣ ኃጢአት፣ መተላለፍ አልነበረበትም። እንደ እግዚአብሔር ፈቃድ ቀድሞ በተወሰነው መሰረት በአዳምና በሔዋን በደል ምክንያት ወደ ሰው ልጆች መጥቶ ሞት አስፈርዶበት ለነበረው ለኃጢአተኛው ሰው ምትክ ሆኖ ነው ሞቶ በትንሳኤ የተነሳው። ስለዚህ ትንሳኤን ስናስብ ጌታችን ኢየሱስ ክርስቶስ የራሱን ትንሳኤ ሳይሆን የኛን ትንሳኤ ለኛ ነው ትንሳኤ የሆነልን። ስለዚህ ከሱ ጋር አብረን ነው የተነሳ ነው እና ለሰው ልጆች ኢየሱስ ክርስቶስ ተሰቅሎ ወደ መቃብር ወርዶ በሶስተኛው ቀን በክብር እኛን ሁላችንን ይዞን መነሳቱን ነው የሚገልጸው ትንሳኤ። በጣም እጅግ አድርገን እናመሰግናለን። የመጀመሪያው ጥያቄ የሚሆነው ፋሲካን በዓል ወይም የትንሳኤን በዓል ስናከብር እኛ የወንጌል አማኞች እንዴት ነው ማክበር ያለብን? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ሲመጣ ከሰማይ ከክብሩ ወደ ምድር ያስመጣው ጉዳይ የሰውና የእግዚአብሔር መለያየት ነው። ይህንን ድልድይ ሰብሮ ሰውን ከእግዚአብሔር ጋር ለማስታረቅ መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጥቷል። መምጣት ብቻ አይደለም፣ 33 ዓመት ተኩል ምድር ላይ ከኖረ በኋላ ቅድም እንዳልኩሽ ወደ መቃብር ወርዶ ከመቃብር በኃይል ተነስቷል። ሲነሳ በሰው ልጆችና በእግዚአብሔር መካከል የነበረውን የጥል ግርግዳ አፈረሰ። ይሄ የጥል ግርግዳ በማንም ሊፈርስ አይችልም። ስለዚህ ክርስትና የሚለው ነገር ራሱ የተገኘው ኢየሱስ ክርስቶስ ከመቃብር ተነስቶ ይህን የጥል ግርግዳ ካፈረሰ ጊዜ ጀምሮ ክርስትና ተጀመረ። ስለዚህ እኛ ክርስቲያኖች የትንሳኤን በዓል ስናከብር አንደኛ ከእግዚአብሔር ጋር የተጣሉትን ታረቁ። ኢየሱስ ክርስቶስ ምንም በደል አልነበረበትም። እሱ ለሰው ልጆች ነው ይህንን ሞት ዕዳ የተቀበለውና በሱ ታረቁ ብለን የማስታረቅ ኃላፊነት አለብን። ሁለተኛ የፋሲካ በዓል በተለይም ፋሲካ ማለት መውጣት ማለት ነው። እስራኤሎች ፋሲካን የሚያከብሩት ከግብጽ የወጡበት ነፃ የወጡበት ነው።
ስለዚህ ፋሲካን ስናከብር ፋሲካ ማለት በመንፈስ ቅዱስ ኃይል የሆነ ሐሴትና ደስታ እንጂ መብልና መጠጥ አይደለም። እንብላ እንጠጣ እንደ ሰዎች ግን እሱ አይደለም ዋናው። ፋሲካችን የታረደልን ኢየሱስ ክርስቶስ ነው። ከመቃብር የተነሳው ኢየሱስ ክርስቶስ ነው። ስለዚህ ሰው ፋሲካ አደረገ የሚባለው ግብፃውያን ከግብፅ እስራኤላውያን ከወጡ በኋላ ፋሲካ የሚለውን በዓል ማክበር የጀመሩት የወጡበትን ከባርነት ነፃ የወጡበትን ነው። ስለዚህ እኛም ፋሲካን ትንሣኤን ስናስብ ከኃጢአት ባርነት ከሞት ነፃ መውጣታችንን እያሰብንና ሰዎች ሁሉ ወደዚህ እውነት እንዲመጡ ሰዎችን እየጋበዝ ነው ፋሲካን የምናከብረው። ስለዚህ ትንሣኤው ትንሣኤያችን መሆኑን ሰዎች በዚህ እንዲታረቁ የእውነትን ቃል ለሰዎች በማቅረብ እውነተኛ ደስታ ውስጥ እንዲገቡ የመስራት ኃላፊነት ነው የሚጠበቅብን። ስለዚህ ወንጌላውያን አብያተ ክርስቲያናት እንደጠየቅሽኝ ፋሲካን ሲያከብሩ ዓላማቸው ምን መሆን አለበት? ምንድነው የፋሲካ መከበር ዓላማው ራሱ ሲባል እንግዲህ ትንሣኤ ማለት መነሳት ስለሆነ ለሰው ልጆች ሁሉ ይሄንን የተነሳውን ለኃጢአት ሞቶ ለጽድቅ የተነሳውን ክርስቶስን በመመስከር ስለዚህ ዓላማችን ይሄንን የኢየሱስ ክርስቶስን ትንሣኤ መግለጽ ነው። የኛ የወንጌላውያን አብያተ ክርስቲያናት ትልቁ መልእክታችንም ይሄ ነው። መሰግናለሁ እየሰጡኝ ስላለው ሐሳብ። በመቀጠል ደግሞ እስቲ የትንሣኤን በዓል ሲያከብሩ በልጅነትም ሊሆን ይችላል ያሉት ገጠመኝ ካለ እስቲ ያካፍሉን ገጠመኞቱን። አሁን ከደረስኩበት ከዳንኩ በኋላ በክርስቶስ ኢየሱስ ትንሣኤ ሕይወት ካገኘው በኋላ ሳስብ ቀድሜ ያሳለፍኳቸው ልጅ ሆኜ የገጠሙኝ ነገሮች ሌሊቱን ሁሉ ዶሮ ታርዶ ያ ተሰርቶ 9 ሰዓት ተነስተን እስኪንበላ ድረስ እንቅልፍ አይወስደንም ነበር። ያባንነን ነበር። ቁጭ ብለን መብልና መጠጡ ነበር ዋናችን የነበረው። ከዛ የተነሳ ሌሊቱን ቁጭ ብለን 9 ሰዓት ወላጆቻችን ከቤተ ክርስቲያን እስኪመለሱ ጠብቀን ማክፈል የሚባል ነገር አለ። እሱን እስኪደረግ ድረስ በቃ እንቅልፍ አይወስደንም ነበር። በዛ ላይ ደግሞ ያኔ በነበርንበት ጊዜ አንፃር አጫጭር ቁምጣዎች እንደው ለበዓል ተብሎ ይገዙልን ነበር። እነኛን ትራክሲያችን አድርገን በቃ ብንተኛ እንኳን ያቃጀን ነበር ጠዋት ያችን ለብሰን ለመታየት። ያ የልጅነት ትዝታዬ ነው። ዛሬ ላይ እንግዲህ ያው የክርስቶስ ትንሣኤ የኔ ትንሣኤ መሆኑን ሲገባኝ ለካ ፋሲካ ማለት መብልና መጠጥ ሳይሆን የኔ ኃጢአት ይቅር ተብሎ እኔ ሕይወት ያገኙበት እና ከሞት የዳንኩበት መሆኑ ሲገባኝ ያንን አንዳንዴ ስቅበታለሁ። እንደገናም ሰው ሁሉ ከዚህ እንዲማርና ያው ክርስቶስን የሕይወቱ ራስ አድርጎ እንዲቀበል ዛሬም ትልቅ መልእክቴ ይሄ ነውና የተወደዳችሁ የበጸሎት ቲዩብ ተከታታዮቻችን እንግዲህ የበዓል ቆይታችን ጥሩ እንደነበረ ተስፋ አደርጋለሁ። ከቆይታችንም እንግዲህ ብዙ ቁም ነገርን እንደጨበጣችሁ ተስፋ እያደረግን በፕሮግራማችን ላይ ያነሳናቸውን ጉዳዮችን ባለመዘንጋት በዓሉን ስናከብር የበዓሉን መንፈሳዊ ትርጉም በጠበቀ መንገድ ኢየሱስ ክርስቶስ ለኛ የከፈለውን ዋጋ እያሰብን በየቤታችን ከዘመዶቻችንም ጋር ስናከብር በዚህ መንፈስ እንድናከብር ጥሪያችንን እያስተላለፍን ጥሩ ቆይታ ስለነበረን ከልብ አድርገን እናመሰግናለን። ሌሎች የበዓል ፕሮግራሞቻችን ይቀጥላሉ። አብሮነታችሁ ከኛ ጋር ይሁን። መልካም ጊዜ። ተስፋ ቢስ ነበርኩኝ ሊያወጣኝ ሲመጣ ግን እርሱ ነገረኝ ነፃ እንደምወጣ። ከዚያም አነሳና ክብሩን አቀዳጀኝ።